ሰላም ናችሁ? ሁሉ ሰላም። ዛሬ በትምህርት ዩቲዩብ የማስተምራችሁ የዩቲዩብ አከፋፈት ከመጀመሪያው ጀምሮ እስከ መጨረሻው ያለውን ነገር አሳያችኋለሁ። ምናልባትም በዚህ ትምህርት ዩቲዩብ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ አዲስ ካልሆናችሁ ደግሞ ላይክ፣ ሼር ማድረጉን እንዳትረሱ። ምክንያቱም ለኔ ይጠቅመኛል፣ ለእናንተ ደግሞ ምንም አይነት ጉዳት አያደርስባችሁም። ስለዚህ ዩቲዩብ እንዴት እንደሚከፍት በዚህ አለንበት ዓመተ ምህረት በ2025 እንዴት አድርገን እንደምንሰራ ስቴፕ ባይ ስቴፕ አሳያችኋለሁ እንድትከታተሉኝ። በመጀመሪያ ደረጃ እናንተ ዩቲዩብን ለመክፈት የራሳችሁ ጉግል አካውንት ሊኖራችሁ ያስፈልጋል፣ ወይም ደግሞ ኢሜል ሊኖራችሁ ያስፈልጋል። ስለዚህ ከኢሜል መክፈት ጀምሮ እስከ ዩቲዩብ መክፈት ድረስ ነው የማሳያችሁ። ስለዚህ ሁላችሁም አንድ በአንድ እንድትከታተሉኝ። ብዙ ጊዜ ብዙ ሰዎች ዩቲዩብን በአግባቡ ካለመክፈት የተነሳ ቪዲዮአቸው ከ15 ደቂቃ በላይ መጫን አይችሉም። በዚህ ደግሞ ሲናደዱ እናያለንና ስለዚህ ያ ነገር ለማስተካከል የግዴታ ዩቲዩብ ከፍተን ዩቲዩብንም ማስተካከል መቻል አለብን። ስለዚህ በመጀመሪያ ደረጃ እናንተ ጉግል ውስጥ ገብታችሁ ክሬት ማድረግ ትችላላችሁ ኢሜል። እኔ ቀጥታ በሁለቱንም በኩል ነው ክሬት እያደረኩ ማሳያችሁ፣ በማይክሮሶፍት ኤጅ በኩል ማለት ነው። በዚህ በኩል እንገባለን። አንድ በአንድ ነው ማሳያችሁ። እዚህ ጋራ 3 ኦፕሽኖች አሉ። ጂሜል አለ፣ ዩቲዩብ አለ፣ ማፕስ አለ። ስለዚህ ቀጥታ ዩቲዩብ ውስጥ ገብቼ ነው ማሳያችሁ። እናንተ ስቴፕ ባይ ስቴፕ ትከታተላላችሁ ማለት ነው። አሁን እዚች ጋራ ስታዩት ዩቲዩብ በዚህ መልኩ ይከፍትላችኋል፣ ማየት ትችላላችሁ። ነገር ግን የራሳችሁን ዩቲዩብ የፈለጋችሁን ማስተማር አትችሉም። ስለዚህ የራሳችሁን ለማስተማር እንዲመቻችሁ ለሌሎች በዩቲዩብ በኩል ማስተማር የምትፈልጓቸው ብዙ ነገሮች ሊኖሩ ይችላሉ። ስለዚህ ልክ እንደነዚህ ሰዎች አይነት የራሳችን ሊኖር ስለሚያስፈልግ ዩቲዩብ እንዴት አድርገን እንከፍታለን? እዚች ጋራ ሳይን ኢን የሚል አለ። ሳይን ኢንን ክሊክ እናደርጋለን። ከዛ የሚሰጠን ኦፕሽን አለ። ለእናንተ ለማሳየት ስል እናንተም ጋር ዩዝ አናዘር አካውንት የሚለውን እናንተ ትመርጡታላችሁ ማለት ነው። ከዛ በኋላ እዚች ጋራ እናንተ እኔ ክሊክ ሳደርገው ከዚህ በፊት ኢሜል ክሬት ያደረኳቸውን ይሰጠኛል። እናንተ ግን የምታደርጉት ክሬት አካውንት ነው። ስለዚህ አካውንት አብረን እንከፍታለን ማለት ነው። ክሊክ እናደርጋለን። ፎር ማይ ቺልድረን አለ፣ ፎር ማይ ፐርሰናል ዩዝ አለ፣ ፎር ወርክ ኦር ማይ ቢዝነስ የሚል አለ። ስለዚህ ፎር ማይ ፐርሰናል ዩዝ የሚለውን ክሊክ እናደርጋለን ማለት ነው። የሚሰጠን ኦፕሽን አለ። የመጀመሪያው ፈርስት ኔም ነው። ፈርስት ኔም ላይ ደግሞ የምንፈጥረውን ነገር የኢሜላችን ስም እዚች ጋር መስጠት እንችላለን ማለት ነው። እዚች ጋር እኔ ምን አድርገዋለሁ? የዚህ ዩቲዩብ የምከፍትበት ወይም ደግሞ ኢሜል የምከፍትበት የራሴ ስም ሰጀስት አድርጋለሁ ማለት ነው። እሱም ማን ነው የሚለው ዋይ ደብል አድርጋለሁ። ከዛ እዚች ጋራ ደግሞ ተሾመ የሚል እጽፋለሁ ማለት ነው። ተሾመ ሁለታቸው መጨረሻ ላይ ደብል አድርጋቸዋለሁ። ኔክስት የሚል አለ። ኔክስትን ክሊክ አድርጋለሁ ማለት ነው። ዴ አለ። ዴ የፈለግነውን መምረጥ እንችላለን። እዚች ጋራ የፈለግነውን ፎር ኤግዛምፕል እኔ በ17 እለዋለሁ። መንዝ ሜለዋለሁ። ይር የፈለኩትን እዚች ጋራ ብቻ 1998 ልበለው። ከዛ ጄንደር መምረጥ ትችላላችሁ። ጄንደር 3 ኦፕሽን ወደ 4 ኦፕሽን ይሰጣችኋል። ፊሜል፣ ሜል፣ በርዝ ኖት ሴ ከስተማይዝድ የምትከፍቱት በእናንተ ጾታ ታስገባታላችሁ ማለት ነው። ሴት ከሆንሽ ሴት፣ ወንድ ከሆንክ ወንድ ታስገባለ፣ ሌሎችም እንደዛው ማለት ነው። ከዛ ኔክስት የሚለውን ክሊክ እናደርጋለን። ኢሜል አድሬስ የሚል ይሰጠናል ማለት ነው። ጌት ኢሜል አድሬስ የሚል ይሰጠናል። እዚህ ጋራ ያው ነዋይ ተሾመ @gmail.com ይሄ ጉግሉ በራሱ ጊዜ ክሬት ያደረጋቸው ናቸው ማለት ነው። ነዋይ ተሾመ @gmail.com ተሾመ ነዋይ @gmail.com ክሬት ዩር አውን ጂሜል አድሬስ ይላል።
ስለዚህ እናንተ የራሳችሁን ጂሜል ለመፍጠር ከፈለጋችሁ ይሄን ትነኩታላችሁ። እናንተን ለማሳየት ስለሆነ እኔ ነዋይ ተሾመ @gmail.com የሚለውን የመጀመሪያውን ክሊክ አድርጋለሁ። ነዋይ ተሾመ እዚች ጋር ስክሪንሾት ማድረግ ካለባችሁ ስክሪንሾት አድርጋችሁ መያዝ ትችላላችሁ ማለት ነው። መያዝ ትችላላችሁ። አለበለዚያም ደግሞ ጽፋችሁ መያዝ ትችላላችሁ እንዳይረሳችሁ ማለት ነው። ከዛ ኔክስት የሚሰጠን ፓስወርድ አለ። ይሄ ዋና ወሳኙ ቦታ ነው ማለት ነው። ፓስወርድ የፈለግነውን ስትሮንግ ፓስወርድ መስጠት ይጠበቅብናል ማለት ነው። ከዛም በኋላ የምንፈልገው የሰጠነውን ፓስወርድ እዚች ጋር ማየት እንችላለን። ስለዚህ ቀጣይ የሚሄደው ኔክስት የሚለው ነው። ስለዚህ ኔክስት የሚለውን ክሊክ ስናደርግ እዚች ጋራ አፕዴት ዩር ፓስወርድ የሚለውን እዚች ጋራ በራሱ ጊዜ እንዲያስቀምጥልን ከፈለግን ኖ እንለዋለን። ሪከቨሪ የሚል አለ። ሪከቨሪ ምናልባት አሁን የፈጠርነውን የሆነ ሰው ሀክ ቢያደርገን የነበረው ሌላ ሪከቨሪ ያደረግነውን በሱ በኩል ኢሜይላችን ዩቲዩብ ውስጥ ገብተን እንድንሰራ ያደርገናል ማለት ነው። ስለዚህ ለጊዜው እኔ ዝም ብዬ አልፈዋለሁ። ስካይፕ እናደርገዋለን ስለማልፈልግ። ስለዚህ ኢሜይላችን በዚህ መልኩ ክሬት ሆኗል ማለት ነው። ስለዚህ ምን እናደርጋለን? ኔክስት እናደርጋለን ማለት ነው። ኔክስት እናደርገዋለን። ከዛ የሚሰጠን ኦፕሽን አለ ፕራይቬሲ ኤንድ ተርምስ፣ የራሱ ህግና ሩሎችን እናንተ ቀስ ብላችሁ ማንበብ ትችላላችሁ። ከዛ መጨረሻ ላይ አይ አግሪ የሚል አለ ማለት ነው። ከዛ በዚህ መልኩ ይመጣልናል ማለት ነው። ስለዚህ መክፈት የምንፈልገው በዚህ መልኩ ይመጣልናል። ስለዚህ ብዙ የሚሰጡን እንትኖች አሉ፣ ኦፕሽኖች አሉ ማለት ነው። ከዛ እዚች ጋራ ከፈለግን እዚች ጋራ የምታስገቡን ነገር ሊኖር ይችላል። ኤዲት ፒክቸሮችን የራሳችሁ ፒክቸር ማስገባት ትችላላችሁ። ስለዚህ ኔም አለ ነዋይ ተሾመ ሶ ክሪኤትስ እንለዋለን ማለት ነው። ሶ ትራይ ሰርችንግ ቱ ጌት ስታርትድ የሚል አለ። እዚች ጋራ የዩቲዩባችን እዚች ጋራ ፕሮፋይል ኔሙ ምን የሚል ነገር አለው? ኤን የሚል ሰጥቷል ማለት ነው። ምናልባት እኛ ክሬት ያደረግነው አየለ የተባለ ሰው ከሆነ እዚች ጋራ ኤ አየለ ኤን ያስቀምጠዋል። ደበበ የሆነ ከሆነ ደግሞ እዚች ጋራ የመጀመሪያ ፊደልን ያስቀምጣል ማለት ነው። ስለዚህ ይሄ ዩቲዩብ ነው። ትራይ ሰርችንግ ቱ ጌት ስታርትድ። ቀጥታ ከዚህ በኋላ የት እንገባለን? የዩቲዩብ ፕሮፋይል ኔማችን እዚች ጋራ እንገባለን ማለት ነው። ሶ እዚህ ጋር ከብተን ምን እናደርጋለን? ክሊክ እናደርጋለን ማለት ነው። የሚሰጠን ብዙ ኦፕሽኖች አሉ። ከእነዛ ኦፕሽኖች አንዱን ተጠቅመን ወደ ራሳችን አካውንት ውስጥ እንገባለን ማለት ነው። በጣም አሪፍ። ዩቲዩብ ስቱዲዮን ልክ ስነካ በዚህ መልኩ ይመጣል ማለት ነው። ስለዚህ ዌልካም ቱ ዩቲዩብ ስቱዲዮ የሚል አለ። ከዛም በኋላ ይሄን ከመጣ በኋላ ምን እናደርጋለን? ከዚህ እንደምታዩት ኮንቲኒው የሚል ነገር አለ። ኮንቲኒው የሚል አለ። እሱን ክሊክ እናደርጋለን ማለት ነው። እዚች ጋራ በጣም ብዙ ወሳኝ የሆኑ ነገሮችን የምናይበት ዌይ ነው። ቻናል አናላይሲስ ከረንት ሰብስክራይበርስ ዜሮ ይለናል። ምንም አይነት ሰብስክራይብ ያደረገን ሰው ስለሌለ ማለት ነው። ስለዚህ እዚህ ቦታ ላይ በደንብ አድርገን ማየት እንችላለን። ዋናው ግን ከዚህ በኩል ነው ማስተካከል የምንችለው ማለት ነው። ስለዚህ ከዚህ በኋላ ይህን ካደረግን በኋላ ምን እናደርጋለን? እዚች ጋራ ኮንቴንት የሚል አለ። ዳሽቦርድ፣ ኮንቴንት አናላይቲክስ፣ ኮሚዩኒቲ ምናምን የሚሉ አሉ። ከነሱ ውስጥ ታች ወርደን ሴቲንግ የሚል አለ። ሶ ሴቲንግን ክሊክ እናደርግና ሴቲንግ ውስጥ ከሚሰጡን ብዙ ኦፕሽኖች አሉ። ከእነዚህ ኦፕሽኖች ውስጥ ሴቲንግ ውስጥ ከገባን በኋላ የምንጠቀመው ነገር አለ። የመጀመሪያው ክሊክ የምናደርገው የመጀመሪያው ጄኔራል አለ፣ ቻናል አለ፣ አፕሎድ ዲፎልት አለ፣ ፐርሚሽን አለ፣ ኮሚዩኒቲ ሞዴሬሽን አለ፣ አግሪመንትስ አለ። ስለዚህ ቻናል የሚለውን ክሊክ እናደርጋለን ማለት ነው። በጣም አሪፍ። ቻናል ውስጥ ክሊክ ካደረግን በኋላ ሶስት ኦፕሽኖች አሉ። ቤዚክ ኢንፎርሜሽን፣ አድቫንስድ ሴቲንግ፣ ፊውቸር ኤሊጂቢሊቲ የሚል ማለት ነው። ስለዚህ እዚህ ጋራ ቤዚክ ኢንፎርሜሽን ውስጥ ምን ሞላቸው ነገሮች አሉ። የመጀመሪያው ካንትሪ ኦፍ ሬሲደንስ የሚል ነገር ነው። ካንትሪ ኦፍ ሬሲደንስ ማለት ነው።
እዚህ ቦታ ላይ ብዙ የሀገራት ስም ይሰጠናል። እዚህ ውስጥ መሳሳት የሌለብን ኢትዮጵያ የሚለው ነገር ቢመጣም እንኳ መምረጥ መቻል የለብንም። ምክንያቱም ኢትዮጵያ የዩቲዩብ ፓርትነርሺፕ አባል ስላልሆነች ማለት ነው። ስለዚህ ምን እናደርጋለን? ፓርትነርሺፕ የሆኑ ሀገራት እንመርጣለን አንዱን ማለት ነው። እዚች ጋራ ክሊክ እናደርጋለን። ከዛ ወደ ታች እንወርዳለን። ኢትዮጵያ ራሱ የለችም። ስለዚህ እኛ ዩናይትድ ስቴትስን እንመርጣለን ማለት ነው። ዩናይትድ ስቴትስ የሚለውን እንመርጣለን። ይሄኛው ማለት ነው ዩናይትድ ስቴትስ የሚለው እንዳትሳሳቱ፣ ዩናይትድ ኪንግደም ብላችሁ ይሄን እንመርጣለን። ከዛ እዚች ጋራ አለ አድ ኪወርድስ ኢንተር ኮማ ሰፓሬትድ ቫልዩስ። እዚች ጋራ እናንተ ኪወርድ ማስገባት የምትፈልጓቸውን ነገሮች ኪወርድን ማስገባት ትችላላችሁ ማለት ነው። ኔክስት አድቫንስድ ሴቲንግ የሚል አለ። አድቫንስድ ሴቲንግ ውስጥ እዚች ጋራ ማስተካከል ያለብን በጣም ወሳኝ የሆነ ነገር አለ። እዚች ጋራ do you want to set your channel as made for kids የሚል ነው። ከዛ እዚህ ጋራ 3 ኦፕሽኖች yes set this channel as made for kids። ይሄ ቻናል የተዘጋጀው ለህፃናት ነው ያን ከሆነ ለዚህ፣ ካልሆነ ደግሞ ኖ የሚለውን እኛ ብዙ ጊዜ የምንሰራው ለህፃናት ሳይሆን ለትላልቅ ሰዎች ነው። ስለዚህ ኖ የሚለውን ክሊክ እናደርጋለን። ከዛም በኋላ ፊውቸር ኤሊጂቢሊቲ በጣም ወሳኝ የሆነው እዚች ጋራ ነው። ፊውቸር ኤሊጂቢሊቲ የሚለው ማለት ነው። የመጀመሪያው ስታንዳርድ ፊውቸር ላይ አፕሎድ ቪዲዮ፣ ክሬት ፕሌሊስት፣ አድ ኮላቦሬተር ኤንድ ኒው ቪዲዮስ ቱ ፕሌሊስትስ። እነዚህ ነገሮች ባይ ዲፎልት ራሱ ዩቲዩብ ምን ያደርግልናል? ኤኔብል ያደርግልናል። ዛቲስ ራይት አድርጎታል ወይም አረንጓዴ አድርጎታል ማለት ነው። ሁለተኛው ኢንተርሚዲየት ፊውቸር የሚል አለ። እዚች ጋራ ዋና ወሳኙ የዚህ ሀሳብ ምንድነው? ቪዲዮ ኦቨር 15 ሚኒትስ ከስተም ተምብኔልስ ኤንድ ላይቭ ስትሪምስ። እዚች ጋራ ኢኔብል ካላደረግነው ከ15 ደቂቃ በላይ የሆኑ ቪዲዮዎችን መጫን አንችልም። ከዛም በኋላ ተምብኔሎችን ማስተካከል አንችልም። ላይቭ ውስጥ መግባት አንችልም። ስለዚህ ምን ማድረግ እንችላለን? እዚች ጋራ ማስተካከል መቻል አለብን ማለት ነው። ስለዚህ ይሄኛውን ክሊክ እናደርጋለን ማለት ነው። ክሊክ ስናደርግ እዚች ጋራ የሚሰጡን ብዙ ነገሮች አሉ። ሶ እኛ ቬሪፋይ ፎን ነምበር አለ። ሪኳየርመንት ስታንዳርድ ፊቸርስ ኢኔብልድ ዛት ኢዝ ቬሪፋይ ፎን ነምበር። እዚህ ቅድም ጊዜ የከፈትንበት ስልክ ቁጥር እዚህ ጋር እናስገባለን ማለት ነው። ቬሪፋይ ፎን ነምበር ክሊክ እናደርጋለን። ከዛም በኋላ ቬሪፋይ ፎን ነምበር ክሊክ ካደረግን በኋላ የሚሰጠን ኦፕሽን አለ። ከዛም በኋላ ፎን ቬሪፊኬሽን ስቴፕስ 1 to 2 ይላል። ፎን ቬሪፊኬሽን ኮድ የሚልክልን ከሁለት አንዱን እንመርጣለን። ወይ ቴክስት የሚይዝ ቬሪፊኬሽን ኮድ በቴክስት እንዲልክልን፣ ካልሆነ ደግሞ በቮይስ ሜሴጅ እንዲልክልን ማለት ነው። እኛ የምንፈልገው ቴክስት የሚይዝ ቬሪፊኬሽን ኮድ የሚለው ነው ማለት ነው። ሰሌክት ዩር ካንትሪ። እዚች ጋራ ስልክ ቁጥር የከፈትንበትን ሀገር እንመርጣለን ማለት ነው። እንዳንሳሳት ስልክ ቁጥር የከፈትንበት ሀገር እንመርጣለን። እኛ የከፈትነው ስልክ ቁጥር 09 የሚለው ነው ማለት ነው። ስለዚህ በኢትዮጵያ ስለሆነ እዚች ጋራ ኢትዮጵያን እናገኛለን ማለት ነው። ኢትዮጵያን የሚል እናገኛለን ማለት ነው። ሰውየውና ኢትዮጵያ። ስለዚህ ኢትዮጵያ ውስጥ ገብተን what is your phone number that is 093722093751 የሚለውን እነካለን ማለት ነው። ከዛ 37223251 ኔክስት እናደርግና ቀጥታ ወደ ስልክ ቁጥር ኮድ ይገባል ማለት ነው። በጣም አሪፍ ገብቷል። 6 ዲጂት ልኮልኛል። እዚች ጋራ እነዛ 6 ዲጂቶችን አስገባለሁ። ሰሚት እናደርጋለን ማለት ነው። ሰሚት እናደርገዋለን። ከዛም በኋላ ሰሚት ካደረግ ፎን ነምበር ቬሪፋይድ ሆኗል ማለት ነው። ኮንግራቹሌሽን ፎን ነምበራችን ቬሪፋይ ሆኗል ማለት ነው። ስለዚህ እኛ ከ15 ደቂቃ በላይ የሆኑ ቪዲዮዎችን አፕሎድ ማድረግ እንችላለን። ተምኔሎችን ማስተካከል እንችላለን። ሌሎችንም መስራት እንችላለን ማለት ነው። ስለዚህ ቀጥታ ወደ ራሳችን ቪዲዮ እንመለሳለን ማለት ነው። ወደ መጀመሪያው እንመለሳለን ማለት ነው። ስለዚህ ቬሪፋይ ሆኗል ማለት ነው። ያው እዚች ጋር ስንመጣ ፊውቸር ኤሊጂቢሊቲ ዛት ኢዝ ኢኔብልድ
ሆኗል ማለት ነው። ቀጣይ አድቫንስድ ፊቸር ነው። ይሄ በጣም ብዙ ፕሮሰስ ስላለው በቀጣይ እንዲሰራላችሁ የምትፈልጉ ከሆነ እናንተ ይሰራልን ብላችሁ በሜሴጅ መጻፍ ትችላላችሁ ማለት ነው። በጣም አሪፍ። አሁን ይሄን ካስተካከልን በኋላ ምን እናደርጋለን? እዚች ጋር መጠን ሴቭ የሚለውን እነካዋለን ማለት ነው። ሴቭ። በጣም አሪፍ። አሁን ዩቲዩባችን አስተካክለናል ማለት ነው። አስተካክለናል። ከዛም በኋላ ሌሎች የምናስተካክላቸው ሴቲንጎች አሉ። እዚች ጋራ ዳሽቦርድ የሚል አለ፣ ሌሎች ኮንቴንት የሚል አለ፣ አናላይቲክ የሚል አለ፣ ብዙ እንትኖች አሉ። ስለዚህ አሁን የምናስተካክለው ከስተማይዜሽን የሚል ነው። ከስተማይዜሽን ላይ ክሊክ እናደርጋለን። ከስተማይዜሽን ክሊክ ካደረግን በኋላ በዋናነት ሁለት ነገር እንድንሞላ ያደርገናል። የመጀመሪያው ባነር ኢሜጅ ማለት ነው። ባነር ኢሜጅ እዚች ጋራ ባነር ኢሜጅን ምን እናደርጋለን? እንሞላለን ማለት ነው። ባነር ኢሜጅን እንሞላለን ማለት ነው። for the best result on all devices use an image that is at least 2048 በ1152 ፒክሰል and 6 ሜጋባይት or less 6 ሜጋባይት እና ከዛ ያነሰ 2048 በ1152 የሆነ ባነርን እዚች ጋር አፕሎድ እናደርጋለን ማለት ነው። ለምሳሌ እኔ እንዲሆን የምፈልገው አንድ ባነር አለኝ። እዚች ጋር ክሊክ እናደርጋለን አፕሎድ ለማድረግ ማለት ነው። ለምሳሌ የኔው የማገኘው ዴስክቶፕ ያው የሚል ነው። ያው ይሄ ምን እናደርጋለሁ? ኦፕን እዚህ መጥቷል ማለት ነው። ከዛ ምን እናደርጋለን? ደን እንለዋለን ማለት ነው። ደን የሚለውን እነካለን ማለት ነው። ደን ይኸው ሞልቷል ማለት ነው። ከዛ እዚች ጋር መጥተን ፒክቸርስ ዩር ፕሮፋይል ፒክቸር ዊል አፒር ዌር ዩር ቻናል ኢዝ ፕሬዘንትድ ኦን ዩቲዩብ ሰች አስ ኔክስት ቱ ዩር ቪዲዮ ኤንድ ኮመንትስ የሚል አለ። ስለዚህ እዚች ጋራ ምን እናስገባለን? የተለያዩ ፒክቸሮችን እናስገባለን። ኔሞችን አለ፣ ሃንድል አለ። ከዛም በኋላ ብዙ እንትኖች ዲስክሪፕሽን የምንጨምራቸው ነገሮች አሉ፣ ሊንኮች አሉ። በዚህ ዩቲዩባችን ማስታወቅ የምንፈልጋቸው የቲክቶክ ሊሆን ይችላል፣ የኤፍቢ ሊሆን ይችላል፣ ኢንስታግራም፣ ቴሌግራም ሊሆን ይችላል። ስለዚህ እነዚህ ነገሮችን ማስገባት እንችላለን ማለት ነው። ስለዚህ ይህን ከጨረስን በኋላ ምን እናደርጋለን? እዚች ጋራ ፐብሊሽ የሚል አለ። እናንተ ቀሪውን ሙሉት። ፐብሊሽ የሚል አለ። ፐብሊሽን ክሊክ ታደርጉታላችሁ። ይሄን ፐብሊሽ አድርገን እንጨርሳለን ማለት ነው። እና ብዙ ኦፕሽኖች አሉ። እናንተ እያያችሁ ቀሪውን በሚነግራችሁ በሚጠይቃችሁ መሰረት መሙላት ትችላላችሁ ማለት ነው። በቀጣይ ምናልባት ይሰራልን የምትሉት የቪዲዮ አይነት እሰራላችኋለሁ፣ አዘጋጅላችኋለሁ። እናንተ ብቻ የሚሰራላችሁን ምን ታደርጋላችሁ? ትጽፋላችሁ በሜሴጅ ማለት ነው። ስለዚህ እዚች ጋራ ሪች ሪኳርመንት ቱ አፕላይ ሾዊንግ ዳታ ኦን as of 1 May 2025 ስለዚህ እዚች ጋር ያለው መረጃ ይነግረናል ማለት ነው። ስንት ሞኔታይዝ ለማድረግ ወይም ብር ለመቀበል የግድ 1000 ሰብስክራይበር ያስፈልጋል። 4000 ሰብስክራይበር 4000 ዎች አወር ያስፈልጋል ማለት ነው። በ365 ቀን ልዩነት ማለት ነው። ስለዚህ እነዚህ ነገሮችን ማስተካከል ይጠበቅብናል ማለት ነው። በየቀኑ ቢያንስ በሳምንት 2 ቪዲዮ ብንለቅ እየተስተካከለልን ይመጣል ማለት ነው። በሳምንት 2 ቪዲዮ 3 ቪዲዮ እየለቀቅን እነዚህ ነገሮች መሙላት እንችላለን። 1000 ሰብስክራይበር እና 4000 ዎች አወርን ማግኘት እንችላለን ማለት ነው። ስለዚህ ይሄን ይመስላል ትምህርት። ዩቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጉን እንዳትረሱ። አመሰግናለሁ፣ አከብራችኋለሁ።